አንተን የሚዳፈሩ ሰዎችን እንዴት መያዝ እንዳለብህ የሚያሳዩ 6 መንገዶች አሉ። አሁን የምትሰማው ለደካሞች የሚሰጥ ምክር አይደለም። ይህ ስለ ማኪያቨል ስትራቴጂና ስለ ጥልቅ ስለ ንቦና የተቀመረ ካርታ ነው። ይህንን መልእክት ሰምተህ ስትጨርስ የነበርክበትን ሰው አትሁን። ይበልጥ አደገኛ ሳትጠይቅ ክብርን የምታዝ ሰው ትሆናለህ። እስከ መጨረሻው በደንብ አዳምጠኝ። አንደኛ፣ ዝምታን በደንብ ተግብር። የመጀመሪያውና ገንዘብ የማትከፍልበት ነገር ጠላቶችን ሙሉ በሙሉ የሚያሽመደምድ መሳሪያ ዝምታ ነው። አንድ ሰው ክብርን ሲነካ እያንዳንዱ የሰውነት ክፍል ምላሽ ለመስጠት፣ ራስን ለመከላከልና በሚጎዳ ቃል መልስ ለመምታት ይፈልጋል። እነሱ የሚፈልጉትም ይህንን ምላሽ እንድትሰጥ ነው። ያንተን ጉልበት፣ ያንተን ትኩረት ይፈልጋሉ። በስሜት ላይ ስልጣን እንዳላቸው ማረጋገጫም ይፈልጋሉ። ለዚህ ምላሽ በሰጠበት ቅጽበት ድልን በሰሃን አቅርበ ሰጥታቸዋል። ለእያንዳንዱ ትንሽ ነገር ምላሽ የሚሰጥ ንጉስ ዙፋኑን ያጣል። ለንቀት ወይም ለድፍረት በበረደና በማይነቃነቅ ዝምታ ምላሽ መስጠት አለብህ። ይህ ዝምታ ድክመት አይደለም። ምን እንደምትናገር የማጣት ዝምታም አይደለም። ይህ ዝምታ አዳኝ እንስሳ ታዳኙ እስከሚሳሳት ድረስ የሚጠብቅበት አይነት ዝምታ ነው። ምንም ሳትናገር ስትቀር ክፍተት ትፈጥራለህ። በዚያ ክፍተት ውስጥ ጠላትህ በተናገረው ነገር እርግጠኛ ባለመሆን ውስጥ መስጠም ይጀምራል። ጠብቀው ነበር፣ ቁጣህን ጠብቀው ነበረ። ነገር ግን ዝምታህን አላዩትም። ያ ያስጨንቃቸዋል። ራሳቸውን እንዲጠራጠሩ ያደርጋቸዋል። የተሳሳተ ነገር አደረግኩ እንዴ ብለው ያንን ቅጽበት ደጋግመው እንዲያስቡ ያስገድዳቸዋል። አብዛኛው ሰው ለምላሽ ሱሰኛ ነው። ጥንካሬ ማለት መጮህ ወይም በፍጥነት መሳደብ ይመስላቸዋል። እውነተኛ ኃይል ግን የሚሰራው በተለየ መንገድ ነው። ዝምታ ከቃላት በላይ እንደሚጮህ መረዳት ነው። ስማኝ፣ ዝምታህ እንደዚህ ይላል። እናንተ ከኔ በታች ናችሁ። አስተያየታችሁ በእኔ ህይወት ውስጥ ዋጋ የለውም። እኔ የምጫወተው እናንተ በማትረዱት ደረጃ ላይ ነው። በሚቀጥለው ጊዜ አንድ ሰው ሲደፍርህ ምንም አትበል። ፊታቸውን ተመልከት፣ ግራ መጋባታቸውን ተመልከት። ይህ የዝምታ ጥበብ ነው። ሁለተኛ፣ ወደ ህይወትህ ያላቸውን መግቢያ ዝጋው። በዚህ ዓለም ላይ የምትንቀሳቀስበትን መንገድ ለዘላለም የሚቀይር እውነት ተረዳ። ያንተ መገኘት መብት ሳይሆን እድል ነው። እንዴት ጊዜህ፣ ጉልበትህ፣ ትኩረትህ፣ ታማኝነትህ ለሁሉም ሰው የሚታደሉ ነፃ ስጦታዎች አይደሉም፣ ዋጋ ያላቸው ገንዘቦች ናቸው። አንድ ሰው ክብርህን ሲነካ በህይወቱ ውስጥ አንዲት ሰከንድ እንኳን ለመቆየት ብቁ አለመሆንን ማረጋገጥ መቻል አለበት። ይኸውልህ፣ ብዙ ሰዎች እዚህ ጋር ይወድቃሉ። ማጣትን ስለሚፈሩ፣ ብቸኝነትን ስለሚፈሩ ንቀትን ይታገሳሉ። ማኪያቨል ግን አንድ ነገር ብሎናል። መወደድ ካልቻልክ መፈራት ይሻላል። በዚህ አውድ ደግሞ ዋጋህን ከማያውቁ ሰዎች ከመከበብ ይልቅ ብቸኛ መሆን ይሻላል። ሰዎችን ከህይወት ስታስወጣ እየቀለድክ አይደለም፣ በስትራቴጂ እያስኬድክ ነው። ያንተ ዓለም ደረጃዎች እንዳሉት እያሳየህ ነው። ከእነዚህ ደረጃዎች በታች የወረደ ማንም ሰው ያለ ማብራሪያ ያለ ድራማ ይቆረጣል። አውቃለሁ፣ ይህ ሀሳብ ጨከን ያለ ነው፣ ነገር ግን አስፈላጊ ነው። ክብርህን የነካ ሰው ድንበር እየሞከረ ነበር። ሙሉ በሙሉ ከህይወት ስታስወጣው ለሱ ብቻ ሳይሆን ለሚመለከተው ሁሉ መልእክትን ታስተላልፋለህ። አንተ በክብር ላይ የምትደራደር ሰው አይደለም። ለሚያውቁት ስህተት ሁለተኛ እድል አትሰጥም። መጥፋት ዋጋን ይፈጥራል። ሁሌም የምትገኝ ሁሌም ይቅር የምትል ከሆነ ከዓይናቸው ዋጋ የለሽ ትሆናለህ። ነገር ግን ያንተ መገኘት ብርቅ ሲሆን፣ አንድ ስህተት ማለት የዘላለም ስህተት እንደሆነ ሲረዱ በአክብሮት ይይዘዋል። እንደ ጭስ ብን ብለህ ጥፋ። ምን ማድረግ እንደነበረባቸው እያሰቡ ይጸጸቱ። አለመኖርህ ቃላት ሊያስተምሯቸው ከሚችሉ በላይ ያስተምራቸዋል። ሶስተኛ፣ እነሱ ከሚደርሱበት በላይ ከፍ ብለህ ተገኝ። አንተን የናቁ ሰዎች ወደ ላይ ቀና ብለው ለማየት እስከሚገደዱ ድረስ ከፍ ማለት ጠላቶችህ ማብራሪያ እስኪያጡ ድረስ ትልቅ ስኬት ማምጣት ነው። ለንቀት ትልቁ ምላሽ ግጭት አይደለም፣ ከፍታ እንጂ። ስለነሱ የምታስብበት እያንዳንዱ ደቂቃ
ከራስህ ታላቅነት የተሰረቀች ጊዜ ናት። ማኪያቬሊ እንዳለው ብልህ መሪ ለመንግስቱ የማይጠቅሙ ጦርነቶች ላይ ሀብቱን አያባክንም፣ በምትኩ ይገነባል፣ ይሰፋል። ስሙ ሲጠራ ጠላቶቹ እስኪንቀጠቀጡ ድረስ ኃያል ይሆናል። የራስ እድገት ላይ ብቻ አተኩር። ንቀታቸውን እንደ ነዳጅ ተጠቀምበት። እነሱ ስላንተ ሲያወሩ አንተ የማይነኩት ሰው ሁን። ከፍ ስትል ንቀታቸው ልክ እንደማይሰማ ጫጫታ ይሆናል። በረሮ በግዙፍ ሰው ላይ እንደሚጮህ አስበው። ይህ እነሱን ስህተት መሆናቸውን ለማረጋገጥ ሳይሆን አንተ ትክክለኛ ሰው መሆንህን ለራስህ ለማረጋገጥ ነው። ከፍታ ላይ ስትደርስ አንድም ቃል መናገር አያስፈልግም። ስኬትህ ከነጎድጓድ በላይ ይጮሃል። አራተኛ፣ በገዛ ተግባራቸው አጋልጣቸው። ልብ በል፣ አንድ ሰው ሲዳፈርህ ወደ አሁኑ መልሰህ የማጥቃት ሚስጥራቸውን የመውጣት ፈተና አለ። ከዚህ ተቆጠቡ። ምርጥ ስትራቴጂስት በቀጥታ አያጠቃም። ይጠብቃል፣ ይመለከታል፣ ለጠላቱ ራሱን የሚሰቅልበት ገመድ ይሰጠዋል። ሰዎችን የሚዳፈሩ ሰዎች ብዙ ጊዜ ስነ ስርዓት የላቸውም። በኢጎ ወይም በኢብሪትና በራስ መተማመን ማጣት የሚነዱ ናቸው። ዝም ብለህ ከተመለከትካቸው ባህሪያቸው በጊዜ ሂደት ሁሉም ይገለጣል። ያንተ ስራ ፈራጅ መሆን አይደለም፣ ዝም ብሎ ተመልካች መሆን ነው። ጊዜ ስጣቸው፣ ታገስ። ትዕግስት ድክመት አይደለም፣ ከሁሉም የበለጠ ገዳይ መሳሪያ ነው። አምስተኛ፣ ዝናቸውን ወይም ስማቸውን ምታ። አንዳንድ ጊዜ ዝምታ ብቻውን በቂ አይደለም፣ መምታት አለብህ። ግን ብልህ ሰው በጡንቻ አይመታም፣ በጣም በሚያም ቦታ ይመታል፣ በስምና በዝና። ማኪያቬሊ ዝና የኃይል ሁሉ መሰረት እንደሆነ ጽፏል። አንድ ሰው ገንዘቡን አጥቶ ሊያገኝ ይችላል፣ ስልጣኑን አጥቶ ሊወጣ ይችላል። ነገር ግን ዝናውን፣ ስሙን ያጣ ሰው ሁሉንም ነገር ያጣል። አንድ ሰው ሲዳፈርህ ዝናውን አደጋ ላይ ጥሏል ማለት ነው። የእነሱን ዝና ማጥፋት ማለት ግን አሉባልታና ሐሜት ማውራት ማለት አይደለም። ያ የደካሞች መሳሪያ ነው። አንተ በንጽጽር ነው የምትመጣው። አንተ የታማኝነት ሰው ሆነ ስትገኝ የነሱ ከዳተኝነት ይጋለጣል። አንተ በክብር ስትራመድ የነሱ ትንሽነት ጎልቶ ይታያል። የነሱ አስቀያሚነት የምታሳይ መስታወት ሁን። ስድስተኛ፣ ግድ የለሽ ሁን። ይህ የመጨረሻውና የኃይል ሁሉ ጣራ ነው። እውነተኛ ኃይል የሚገኝበት ቦታ፣ የማይነካ የማይደረስ ግድ የለሽነት። ከማንም ምንም እንደማትፈልግ በወሰንክበት ቅጽበት በአካባቢው ካሉ ሰዎች ሁሉ የበለጠ አደገኛ ሰው ትሆናለህ። ንቀት የሚጎዳህ ስለ ግለሰቡ አስተያየት ስለምትጨነቅ ነው። ማንነትህ በሌሎች ሰዎች ማረጋገጫ ላይ የተመሰረተ እስከሆነ ድረስ ተጠቂ ነህ። ነገር ግን ይህንን ጥገኝነት ብትገለውስ? አንድ ሰው ሲሰድብህ ምንም ባይሰማስ? ቁጣ አይደለም፣ ህመም አይደለም፣ የመጠላት ስሜት አይደለም። ምንም ባይሰማስ? ለድንጋይ የምትሰጠውን ስሜት ለነሱ ብትሰጣቸውስ? ያኔ የማይነኩት ሰው ትሆናለህ። ይህ ከፍተኛ የዳርክ ሳይኮሎጂ ደረጃ ነው። ግድየለሽነት ማለት እንደማትጨነቅ ማስመሰል ማለት አይደለም፣ የእውነት አለመጨነቅ ነው። ይህ ውስጣዊ ስራ ይጠይቃል። ዋጋህን ከውስጥህ፣ ከስታንዳርድህ፣ ከራይህ ጋር ብቻ መገኘት አለብህ። እዚህ ደረጃ ላይ ስትደርስ ጉልበትህ ይቀየራል። ሰዎች ይሰማቸዋል። የናቀ ሰው እንደገና ይሞክራል፣ ግን የምላሽ ማጣት ሲያጋጥመው ኃይል እንደሌለው ይረዳል። እውነተኛ ኃይል ገንዘብ ወይም ስልጣን አይደለም። እውነተኛ ኃይል ፍጹም ሆነ ስሜታዊ ነፃነት ነው። አሁን አብዛኛው ሰው የማይኖረው 6 ገዳይ መሳሪያዎች ታጥቀሃል። በጥበብና በተረጋጋ መንፈስ ተጠቀምባቸው። ይህ ቪዲዮ ከረዳ ሰብስክራይብ እና ላይክ ማድረጉን አትርሳ። በሌላ ቪዲዮ እስክንገናኝ መልካም ሳምንት።